የሚያመለክተው ምንም ይሁን እድሜ አይገድበን፣ መሳሪያ ይሰጠን ይሰጠን እንታገል። ይሄ ወያኔ በቃ መደምሰስ አለበት። እኛ የብርሃን ልጆች ነን እንጂ የጨለማ ልጆች አይደለንም። በብርሃን እንመላለሳለን። በብርሃን ተመላልሰን ደግሞ እናሸንፋለን። እግዚአብሔር ይረዳናል። ዶክተር አብይ አህመድ እግዚአብሔር ይባርክልን፣ እድሜ ይስጥልን። የሰላም መሪ ነውና ሰላሙን ያድልልን። ጁንታ ሁሉ ተቀብሯንና እንኳን ደስ አላችሁ፣ እንኳን ደስ አለ። ሰባኪ ሆነን የምንሰብክበት መድረክ የለም። ስብከታችን በጦር ሜዳ ነው። እዚህ የለም። ዳንሻ ላይ ደብረ ሳይ ደብረ ቅዱሳን ቆመን የምንሰብክበት የምንዘምርበት ሰዓት አይደለም። አሁን ዝማሬው፣ ስብከቱ፣ ታሪክ መተረኩ ግንባር ነው። መጨረሻው ድረስ በድል የምትወጡ አላህ ያድርጋችሁ። የነበረውን የቀድሞ ጀግንነታችሁን መልሳችሁ በታሪክ ሰርታችሁ በታሪክ አስመዝግባችሁ የምትመለሱ ወደ ሀገራችሁ በሰላም አላህ ያብቃችሁ። እኔ ምለው ወታደርነት እኔ አሁን በአሁኑ ሰዓት እኔ በእድሜ በእውነት ወደ ወታደርነት ብገባ ደስ ይለኛል። እንደ ወታደር ያለ ክብርነት የተከበረ የለም። ይህን ክብርነት ኢንሻአላህ ለአገር ብሎም ለአገር ለወገን ለመዋደቅ በእንዲህ አይነት ቁመና መቀመጥ ትልቅ ታሪክ ነው፣ ትልቅ ክብር ነው። እኛ ደስ ብሎና እናንተ ስናይ እንዴት ያለ ነሻጣ ነው። እኔ በሽምግልና ደረጃ አሁን እንኳን ያገኘን በጣም ደስ ይላል። እኛ ተጎናችሁ ነን። በሚመለከተው በዱዓውም በሁሉም ወገኖቻችሁ እኛ አንድ ላይ ነን። እናንተ ቢብኮኑም ተኋላ እናንተ ጋር ነን ያለነው። በምትቆሙ በምትተኙበት በምትነሱበት ሁኔታ በዱዓም በውበትም በማንኛውም ነገር ተኋላችሁ እንከተላለን። አላህ ያጠንክራችሁ። እናንተ ጀግናዎች ናችሁ። ሀገራችን ትግራይ ለመውጋት ለማጥፋት ነው የመጣችው። ብዙም እንደምታውቁት ቤተክርስቲያኖቹ ፈርሰዋል፣ ካህናት ታርደዋል። ጭካኔ በተመላው በእውነቱ እንዴት የእግዚአብሔር ቃል ወንድምህ እንደራስህ አድርገህ ውደድ ነው የሚለው። ወንድምህ እንደራስህ አድርገህ ውደድ። ግን ጭካኔ የተመላው ትግራይ ምን አደረገ? ወንጀል የፈጸመ ሰው እንኳን እንዲህ ያለ ጭካኔ አይጨከንበትም። ሁላችሁ በየእምነታችሁ ተሳስተናል፣ አጥፍተናል፣ ፈጣሪያችን ካተረፍከን እንዲህ ያለ ቆሻሻ ስራ እንዲህ ያለ እኩይ ስራ አንሰራም ብላችሁ በንስሐ ታድሳችሁ እንድትመሰክሩ አደራ እያልኩ። ትግራይ ማለት የነጃሽ ሀገር ነው። ነጃሽ ማለት በእኛ በእስልምና በዚህ በኢትዮጵያ ብቻ ሳይሆን በዓለም ትልቅ ቦታ ያለው ቦታ ነው። በዚሁ በጦርነት ምክንያት ግን ወድመዋል። መስጂድ የሚያፈርስ ከሆነ ቤተክርስቲያን የሚያፈርስ ከሆነ ይሄ በጣም ትልቅ ነገር ነው። የሆነ ሆኖ ግን እዚህ ያላችሁ ሰዎች ቅድም እንደተባለው ተጋፋፍታችሁ መጣችሁ። እናንተ ጋር የነበሩ ሰዎች ግማሹ ሙተዋል፣ ግማሹም ደረሰበት ቦታ አይታወቅም ማለት ነው። ይኑር ይሙት አይታወቅም። ግን እናንተ አላህ ስላተረፋችሁ አላህን ማመስገን አለባችሁ። ሙላቱ መለስ ቄስ እንዲዘም እፈልጋለሁ።